ጃማይካዎች የዓለም እብዶች ናቸው ጋይስ። ሰሞኑን እንግዲህ እንደሚታወቀው ሃሪኬን ገጥሟቸው ከባድ የሆነ አውሎ ንፋስ እየተጠቁ እንደሆነ እንዲሁም ደግሞ ሰው እየሞተ ንብረት እየጠፋ እንዲሁም ደግሞ ከተማቸው ሳይቀር እየወደመ እንደሆነ ተመልክተናል። በተወሰነ መልኩ አሁን ላይ ትንሽ ቀንሷል፣ ነገር ግን ስቲል አለ። ነገር ግን የገጠማቸው መጥፎ ነገር እንዴት አድርገው ወደ ጥሩ ነገርና ወደ መዝናኛነት እንደቀየሩት ተመልከቱ። የገጠማቸውን አውሎ ንፋስ እንግዲህ ባንዲራ ይዘው በመውጣት መንገድ ላይ በመጨፈር እንዲሁም ደግሞ ወንዝ ዳርቻዎች ሳይቀር እንግዲህ እየወጡ የተለያዩ ነገሮችን እያደረጉ እንዲሁም ደግሞ አዝናኝ የሆኑ ነገሮችን እያደረጉ በርካታ ሰዎችን እያስገረሙ ነው የሚገኘው። እጅግ በሚገርም ሁኔታም እንግዲህ እነሱ ጋር የተፈጠረው ሃሪኬን ሰው በድንጋጤ ውስጥ እንዲሁም ደግሞ መንግስት ሳይቀር ራስ ምታትና ጭንቀት ውስጥ የገባበት ሁኔታ ነበር የተፈጠረው። ነገር ግን ጃማይካዎች ግድ የሰጣቸው አይመስሉም። ምክንያቱም ደግሞ ብዙ ጊዜ ራሱ ተለማምደውት አይደለም፣ በሁለትና በሶስት ቀን ውስጥ ነው እንደዚህ ወደ መዝናኛነት የቀየሩት ማለት ነው። እናንተ በእነሱ ድርጊት ምን እንደተሰማችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በአዲስ መረጃ መልሳለሁ። የፕላስ ምርቷን ጫረችው ቤተሰቡ ነው። መልካም ቀን።